የነቢያቶች ሁሉ ምርጥ የሰው ልጆች አይነታ የሩሱሎቹ አስኳል ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም አንድ ገጠሬ ወደ መዲና ገባ። ቀብራቸውንም ተመለከተ። የነቢዩ ሰለላሁ ዐለይሂ ወሰለም ናፍቀውት ነበርና ወደ ቀብራቸው አማትሮ አንዲትን ስንኝ ቋጠረ። ስንኛዋን ትውልድ አዳነቃት። አሁንም ብትገቡ ከነቢዩ ቀብር ላይ በዙሪያቸው ግድግዳው ላይ ግጥሞቹ ተነቅሰው ታያቸዋላችሁ። ያ ኸይራ መን ዱፊነት ፊልቃኢ አዕظሙሁ፣ ያ አንተ ምርጡ አካሉ መሬት ላይ የተጋደመው ፈጣበ ምን ጢብህነ አልቃዕ ወልአከል፣ አንተ መሬቱ ስታርፍበት እንደሚስክ ሸተተ ይላል። ሩሕ ልፊዳኡ ሊቀብሪን አንተ ሳኪኑሁ፣ አንተ ላረፍክበት ቀብር ነፍሴ ይሰዋለታል። ፊህ ልዓፋፍ ወፊህ ልጁድ ወልከረም፣ አንተ ልሐቢቡ አለዚ ቱርጃ ሸፋዓትሁ፣ አንተ ኮነ የውም ልቅያማ ምልጃሃን የምንከጅል አለ ሲራጥ፣ ሲራጥ ላይ ኢዛ ማዘለት ልቀደሙ፣ እግሮች ሲያዳልጣቸው ወሳሒባክ፣ አቡበክርና ዑመር አብረዋቸው ተጋድመው እነሱ ማለ ፈላ ነንሳሁማ አበደን፣ ለእስልምና የሰሩትን ገድል መቼም አንረሳም። ሚነ ሰላሙ ዐለይሂም፣ የአላህ ሰላም ከነሱ በእኛ ላይ ይስፈልባቸው። ማጀረል ቀለሙ፣ ብዕሮች እስከ ጻፉ ድረስ ብሎ ገጥ ነቢዩ ዓለይሂ ሰላቱ ወሰላም በዓመት አንዴ ለወር ብቻ የምናወሳቸው ነቢያ፣ በቀንም በማታም ስንበላም ስንጠጣ፣ ስንድር ስናዝን፣ ስንተክዝ፣ ስንጓዝ፣ ስንቀመጥ የሁሌ ትዝታችን ናቸው ነቢዩ ሰለላሁ ዐለይሂ ወሰለም። የአንድ ወር ነቢይ አለ ሁሌም ሕይወታችን ጋር። ወፊኩም ረሱል፣ መልእክተኛው እናንተ ጋር ነው ይላል። ፈለጋቸው እኛ ጋር፣ ስንራመድ ኮቴያቸውን ነው፣ ስንረግጥ ፈለጋቸው። እሳቸውን ሁሌ ማውሳት፣ ታሪካቸውን መዘከር፣ ስብዕናቸውን መማር የዚህ ኡማ እንደ አዲስ ግዴታ